ጤና ይስጥልን እንደምን ውላችኋል። በዛሬው መሰናዷችን ለማየት የምንሞክረው ስለ ራውተር ይሆናል። ራውተር ማለት የተለያዩ ኮምፒውተር ኔትወርኮችን የሚያገናኝ እና በመካከላቸው ያለውን ዳታ ፍሰት የሚቆጣጠርልን መሳሪያ ነው። እንግዲህ ራውተር ማለት ልክ እንደ ትራፊክ ፖሊስ መውሰድ እንችላለን። አንድን መሳሪያ ለምሳሌ ከስልካችን ሊሆን ይችላል፣ ከኮምፒውተራችን ሊሆን ይችላል፣ የሚወጣውን የኢንተርኔት ዳታ የት መሄድ እንዳለበት የሚወስንልን ዲቫይስ ነው። ዳታው በትንሽ ፓኬቶች or in the form of ፓኬት ይከፈላል ላየር 3 ስለሆነ፣ ስለዚህ ተከፋፍሎ ይሄዳል ማለት ነው። ስለሆነም እነዚህ የተቆራረጡ ፓኬቶች ትክክለኛውንና ፈጣኑን መንገድ ተከትለው ወደ መዳረሻቸው or ወደ ዴስቲኔሽናቸው እንዲሄዱ የሚያደርግልን አንዱ የኔትወርክ መሳሪያ ነው። ሌላው ትልቁና ዋነኛው ጥቅም ኔትወርኮችን ማገናኘት ነው። አብዛኛው ለምሳሌ ብንወስድ የቤት ውስጥ ራውተሮች የኛን አካባቢ ኔትወርክ ሎካል ኤሪያ ኔትወርክ ከዓለም አቀፍ ኢንተርኔት ወርልድ ዋይድ ኔትወርክ ጋር የሚያገናኝልን ዲቫይስ ራውተር ነው። ራውተር እንግዲህ አይፒ አድሬስን መነሻ አድርጎ የሚሰራ ዲቫይስ ነው። በአጭር ለመረዳት ኢንተርኔትን እንደ አንድ የፖስታ አገልግሎት ተቋም ብንወስደው ራውተር ማለት በፖስታ ቤት የሚመጡ ደብዳቤዎችን ለትክክለኛው ባለቤት የሚያደርስልን ዲቫይስ ነው ብለን መውሰድ እንችላለን። ኦኬ እንግዲህ ራውተር እንዴት ይሰራል የሚለውን በሲስኮ ፓኬት ትሬሰር ማየት እንችላለን። እንግዲህ ራውተር ወስደናል እዚህ ላይ። ኦኬ ስዊቾችን ወስደናል። ኤንድ ዲቫይስ ኮምፒውተሮችን እንውሰድ። ኮምፒውተሮችን አምጠናል። እነዚህም በኬብል እናገናኛለን። እንግዲህ ስዊቹ እንደምታዩት 24 ፖርት አለው። እንደምታዩት ይሄኛውም ስዊች ሌላ 24 ፖርት አለው። ኦኬ እነዚህን ስዊቾች ከራውተሩ ጋር እናገናኛለን። ከራውተሩ ጋር ለማገናኘት ጊጋቢት ኢንተርኔት እንጠቀማለን። እንግዲህ ወደ ኮንፊግሬሽን ለመግባት በዚህ በኩል ያለው ኔትወርክ 192.168.1.0 አልኩኝ። በዚህ በኩል ያለው ኔትወርክ ደግሞ 192.168.2.0 አልኩኝ። ስለዚህ የሁለቱ ኔትወርክ የተለያየ ኔትወርክ ነው ብለን መውሰድ እንችላለን። ደግሞም የተለያየ ነው። ስለዚህ ከ192.168.1.2.3 እያለ እስከ 256 እስከ 255 ድረስ እዚህ ጋር አይፒ ይሰጣል ማለት ነው። እዚህ እንደዚህ እያልኩኝ እሰጣለሁ፣ ለዚህኛውም ሰጥቻለሁ በተመሳሳይ ኔትወርክ ውስጥ ማለት ነው። ስለዚህ ከዚህ ዳታ ለምሳሌ ልሞክር። ከዚህ ዳታ ወደዚህ ነው መላክ የፈለኩ። ስልክ ምን ይላል? እንደምታዩት ፕሮግረስ ላይ ነው። ሲሙሌሽኑን ላሳያችሁ። ኦኬ እንመልከት። ከዚህ ዳታ ከፒሲ 0 ወደ ፒሲ 3 መላክ ነው የፈለኩ። እንደምታዩት ይቆማል። ስኪፕ ላይ ልበለው። ተመልከቱ፣ ስዊቹ ጋር ደረሰ። እዚሁ ጋር ብሮድካስት ነው ያደረገ። እንደምታዩት ኤክስ ያደርጋል። ለምን? ይሄ ፖርት ቀይ አብርቷል። ለምን? ራውተሩ ኮንፊገር ስላልተደረገ ወይም ደግሞ እዚህ ላይ ድልድይ ስላልተሰራ ማለት ነው። ከዚህኛው ኔትወርክ ተሻግሮ ወደዚህኛው የሚመጣበት። ስለዚህ በዚህ ምክንያት ኮንፊገር መደረግ አለበት ማለት። ስለዚህ ኮንፊገር ስናደርግ ጊጋቢት ከዚህኛው ስዊች ተነስቶ ወደዚህ የሚገባው 0/0/0 በዚህ ደግሞ 0/0/1 እዚህ ራውተሩን ከፍታለን። ወደ ኮማንዱ እንመጣለን። ነው እንላለን። ኢንተር ኢኔብል ኮንፊግሬሽን ሞድ እንገባለን። ኮንፍቲ ኢንተርፌስ ጊጋቢት ኢንተርኔት 0/0/0
ፖርቱ ማለት ነው። አይፒ አድሬስ አሳይ እናደርጋለን። ዲፎልት ጌትዌይ ማለት ነው የሚሰጠው ኮምፒውተሮቻችን ላይ የምንሰጠውን ዲፎልት ጌትዌይ እዚህ እናስገባለን። 92.68.1.1 ዲፎልት ሰብኔት ማስክ የክላስ ሲ ኖ ሾት እንዲበራ እናደርጋለን ማለት ነው። ፖርቱን ጨረስን። ይሄን የሰራው ለየትኛው ነው? ለኤችአር ለዚህኛው ኔትወርክ መግቢያ ማለት ነው። ያያችሁት አረንጓዴ እየበራ ነው። አሁን ይሄኛውን ደግሞ እናስተካክላለን ማለት ነው። ይሄ ደግሞ ጊጋቢት ኢንተርኔት 0/0/1 በዛ ፖርት ነው የሚያልፈው። እሷን ፖርት ኮንፊገር እናደርጋለን ማለት ነው ማለፊያዋን። ኦኬ ኢንተርፌስ ጊጋቢት 0/0/1 አይፒ አድሬስ ስንት ነው የሰጠን? 192.168.2.1 ዲፎልት ሰብኔት ማስክ 55.255.0 ኖ ሸትዳውን። ይሄንን ፖርት ኢኔብል አደረግ ነው። ኤግዚት ጨረስ። በጣም በቀላሉ ነው እንግዲህ ራውተር ኮንፊገር የሚደረገው። አሁን ወደ ሲሙሌሽን ስቴጅ መሄድ እንችላለን። ተመልከቱ። አንድ ሳምፕል ዳታ ወስደን ከዚህ ወደዚህ እንላክ። ኦኬ ለመጀመሪያ ፌልድ ይላል። ኦኬ አንዳንዴ እምቢ ስለሚል ደጋግመን ድሌት እያደረግን መሞከር ይኖርብናል። እንደምታዩት ሰክሰስፉል ይላል። እስኪ ሲሙሌሽኑን ያሳየን። ተመልከቱ ይመለሳል። አክኖሎጂ ለማድረግ ያሹት በትክክል ከፒሲ 0 ፒሲ ላይ ዳታ ዴሊቨር አድርጎ በትክክል ተመልሷል ማለት ነው። በዚህ መንገድ ማየት እንችላለን፣ ለመውሰድ እንችላለን። ራውተር ምንድነው ካልን የተለያዩ ኔትወርኮችን ለማገናኘት የምንጠቀምበት ዲቫይስ ነው ብለን መውሰድ እንችላለን። ይሄ የምታዩት ሌላ ኔትወርክ ነው፣ ይሄኛው ሌላ ኔትወርክ ነው። ስለዚህ ሁለቶችን እንደ ብሪጅ ሆኖ አገናኘልን ማለት ነው። ስለዚህ ታንኪዩ